ያተናገሩ አንተ እንዴ እንዲያርጌ ለናገር እንግዲህ ተናገሩ። ሰላም አለይኩም ረህመቱላሂ ወበረካቱ። እህቶቼ፣ ወንድሞቼ፣ ልጆቼ እባካችሁ የምሸጠው የምለውጠው ንብረት የለኝ። አባቱም የአእምሮ መኪና አደጋ በሽተኛ ነው። ተባበሩኝ፣ እዘኑልኝ። ይሄኛውን ያዙ ደግሞ ይሄኛውን ያዙ ስንቶትና ይሄን ደግሞ አዙሩ ወደዚህ እርዱኝ፣ ተባበሩኝ። እግሩ ይቆረጥ እያሉ እንኳን እግሩ ህይወቱን ምላጣ ማሳከሚያ አጥቼ 6 ወሩ ተቋረጠ ሕክምናው። ወደ ዱባይ ይሄድ 800 ሺህ ብር ከፋ ያሉኝ። የዱባይ ቀርቶ የኢትዮጵያ ማስታገሻ አቅም የለኝም። አቅም አጥቻለሁ። 24 ሰዓት እንቅልፍ የለውም። ሌት ቀን እያለ እየተንገበገበ ነው በካንሰር በሽታ። እኔም ሌት ቀን እያለቀስኩ ነው። እግረኞቼ እዘኑልኝ። ምንም ዘመድ አዝማድም የለኝ፣ ገንዘብም የለኝ። የምሸጠው የምለውጠው ተባበሩኝ እባካችሁ እህቶቼ፣ ወንድሞቼ ያያችሁት እዘኑልኝ። ሱራ ነው እኔም ተሰቃየሁ፣ እሱም ተሰቃየ። እግረኞቼዋ እዘኑልኝ፣ አትጨክኑብኝ። ባላችሁ አቅም የሙያው ላዝ እንኮ ይሄ እንደም አውቄበታለሁ። አያያዙ አልዘቀዘቅም ብሎ ስምታውን ነው የዱባይ ውጤት ዱባይ የመጣ ዛቱን ሰጅ 800 ሺህ ብር ከፈልና 300 መብረሪያ 500 ለእጃቸው ብለው ይቆየ። አንዲም 10 ሳንቲም የለኝ። እባካችሁ እዘኑልኝ። አዲስ አበባ 400 ሺህ ብር ፈጅሁ። ወገን ዘመድ ያዋጥቶልኝ መስጊድም ዘመድ ምረጥኝ አበቃ 100 ሺህ ብር። አሁን ተተቋረጠ 6 ወሩ ተሰቃየ። ሌት ቀን 24 ሰዓት እንቅልፍ የለው። እባካችሁ ተባበሩኝ። ሩሆን እባካችሁ እዘኑልኝ። እህቶቼ፣ ወንድሞቼ፣ ዘመዶቼ የምታውቁት ሁላ የምትሰሙት ሁላ እርዱኝ፣ ተባበሩኝ። እናቶቼዋ፣ እህቶቼዋ። ሰላም አለይኩም ወራህመቱላሂ ወበረካቱ። መቼም እንግዲህ እናቴቱ ገልጠውታል የሚባለውን ነገር ልጁ ይሄ ነው። ያው ሙሉ ቪዲዮውን ትንሽ ከበድ ስላለው ነው። ያው የልጅነትም ነገር ስለሆነ ነው። በብስጭት ብሞት ይሻለኛል ሰው ፊት ላይ አልቀርብም በሚል እንትን ነው እንጂ ሙሉውን ማቅረብ እሱን ሙሉ አካሉን ማቅረብ ይቻል ነበረ። ያው ግን እንዲሁ ከሰው ፊት ከምቀርብ እንደዚህ ሁኜ ብሞት ይሻለኛል ወይም ብቆመጥ ይሻለኛል የሚል ነው አስተሳሰቡ። የሊ ነገሩ ሆኖበት ነው። እንደምታዩት ነው። ይሄ ነው ልጁ። እናቲቱም ይቺ ናት። እንደምታዩት ነው። ሕክምና ወረቀቱ ደግሞ ምንም ተዘርዝሮ አያልቅም። ያው ይሄ ነው እንደምታዩት። ይሄም ነው መድኃኒቱ። እንግዲህ ይሄ ነው የከኒና ማአት እንደምታዩት ነው። ዙሮ እኔ ያለሁ የሚል አካል ካለ ረዲዮ አለሁ የሚል ከሆነ ይሄ ነው ልጁ። እንደምታዩት ነው እግሩ። ለአላህ ብላችሁ እንግዲህ ይሄን ነገር ሼር ማረጋችሁ ግልም ደግሞ በግል ረዲዮ አለሁ የሚል ካለ ይሄው ነው ልጁ። መሐመድ ፈንታ ይባላል። የሕክምና ወረቀቱም እንደምታዩት ነው። ከዚህ ላይ ምሳሌ ስሙ አለ። ይሄ ወደ ዱባይ ሂዶ ውጤቱ ወደ ዱባይ ለመሄድ እንዲሄድ ተደርጎ ነበረ። ያው ከአቅም አንፃር ተቋርጧል። አሁን እንኳን ዱባይ ሂዶ አይደለም ከዚህ ከግል ክሊኒክ እንኳን ሂዶ ማስታገሻ እንኳን የሚያመጣበት ስላጣ ነው አሁን ወደ ሰውና ወደ እርዳታ እንዲቀርብ የተደረገው። ረድ ያለው የሚል አካል ካለ ከስር በምናስቀምጠው አካውንት መርዳት ይችላል። ሰላም አለይኩም ወራህመቱላሂ ወበረካቱ። የምትሉት ነገር ካለው ተናገሩ።